እነዛን ቅድመ ሁኔታዎች ግን በጥንቃቄ ካሟላናቸው 45 ቀን መሳይ በጣም የረዘመ መንግስት 45 ቀን ነው የቀረው 45 ቀን ነው በቃ በ45 ቀን ውስጥ እንጥለዋለን የ45 ቀን ሐሳቤ የ45 ቀን የትግል መንገዴ እያሉ ነው ምንም ማድረግ ሳይችሉ ሲቀሩ ምንም ነገር መቆጣጠር ሲያቅታቸው ምን እያሉ ነው ያሉት አይ ቦታ የመያዝና የመልቀቅ አይደለም ማሰልጠን ሲጀምሩ ጀምረው ያለውን እንቅስቃሴን የማቀው በትጥቅ የታገዘ ህዝባዊ እምቢተኝነት ነው የሚለው ነው የነሱት እየተወያዩ ራሱ እየተነጋገሩበት እያታገልን ነው ይያሉ ራስ በራሳቸው እየተማከሩ ምናምን አያውቁትም ይሄንን ገለባ መንገድ ወዴት ነው ብላ ያጠይቀው የነገው ንፋስ ነው መንገዱን የሚያውቀው አይነት ነገር ማለት ወንዙ ወደ ወሰደ ይወሰደን ጅረቱ ወደ አደረሰ ያድርሰን የሚል ነው እንጂ አንድም ስር ያለው ይሄ ነው የሚባል ሁሉም ያሰመሩትና ተግባብተው ያጸኑት የትግል ሐሳብ የላቸው ከዛም ባለፈ አሁን ባንዳንዶቹ ሀገሮች እንደምናየው በሁለት ሳምንት በሶስት ሳምንት አምባገነኑን መንግስት ልናበረከከው እናንተ ነገሩን ሁሉ በላይክ እዝና በኮሜንት ብርጌድ ነው የምታሰሉት እንደዛ አይደለም አዲስ አበባ ዓለም በደረሰበት የቴክኖሎጂ አቅም ነው እየተሰራችና እየተገነባች ያለች እናንተ አዲስ አበባ ውስጥ አመጽ ለመቀስቀስ እንዲህ በመትመኙበት ጊዜ አዲስ አበባ ሁለት ትልልቅ የቢዝነስ ፎረሞችን እያስተናገደች ነው እናንተ መበጥበጥ ስለማትፈልጉ አይደለም እናንተ የምትልኳቸው ሰዎች መበጥበጥ ስለማይሹ አይደለም ስለማይሞክሩ አይደለም ስለማይችሉ የማይችሉት ለምንድነው መንግስት የአዲስ አበባን ሰላምና ደህንነት ማስጠበቅ የሚችልበትን ቴክኖሎጂ በብቃት በመገንባት ይሄንን ህዝባዊ አመጽ ምናምንም እዛው ሀገረ ካውፒ ልቦለዱ ላይ መሞከር ነው ኢትዮጵያ ልቦለድ አይደለችም ለኛ ኢትዮጵያ ለኛ ልቦለድ አይደለችም ኢትዮጵያ የምትነካ የምትዳሰስ ትልቅና ጥልቅ ሀገር ናት እነኚህ ሰዎች ነገ ከነጎዲያ የባልና ሚስት ጸብም ለመፈንቅለ መንግስት ጥቅም ለማዋል ሊመጡ ይችላሉ ኢትዮጵያ ስትወርቅና ስትንኮታኮት መንግስት ይደክምና ሲንኮታኮት ምናምን እኛ የገዘፈን እንሄዳለን የሚል ጥሎ መግዘፍ ብቻ የሚያስብ የወረደና የወደቀ ሐሳብ ነው በውስጣቸው ያዘሉ በአመጽ መንግስት መሆን አትችሉም ቁርጥ ይበልላችሁ ኢትዮጵያን ለመጣል ኢትዮጵያን ለማንበርከክ ኢትዮጵያን ለማውደም የሸረቧቸው ሐሳቦች በሙሉ ከአቅማቸው ውጪ በሆነ መልኩ ከቁጥጥራቸው ወጥቷል ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ አለንኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል ዛሬም በቆይታችን በይት ፖለቲካዊ ጉዳዮችን አሁናዊ ክስተቶችን ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን ዮሐንስ ኮርነርን ላይክ ሼር ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ ያግዘናልና እሱ እንድታረጉልን ጠይቄ ጀምራለሁኝ ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖች ሼር ብታደርጉትም እንዲሁ ለበርካታ ኢትዮጵያውያን እንድንደርስ በር ይከፍትልናልና እሱ እንድታረጉልን ጠይቄ ነው የምጀምረው ዛሬ በቆይታችን ህዝባዊ አመጽ ተቀስቅሷል መንግስት አብቅቶለታል በቃ ትንሽ ቀን ነው የቀረን እያሉ ራሳቸውን ተቋሚ ፖለቲከኛ ብለው የሚጠሩ እኛ ተቋቋሚ ብለን የምንጠራቸውን ፖለቲከኞች ጉዳይ የምንመለከትና የምናይ ይሆናል አሁንም ላይክ ሼር ሰብስክራይብ አድርጋችሁ አብራችሁ እንድትቆዩ ጠይቄ እጀምራለሁኝ እንግዲህ እንደምታውቁት ከሰሞኑ ትላንትና እንዳነሳንላችሁ ከዩኒቨርሲቲ ተማሪዎች አመጽ ጋር ተያይዞ በጣም በርካታ ፖለቲከኞች ምን እንደው መና እንደወረደለት አካል ዋይ ያሉ ነው ሁሉም ይህንን የተማሪዎች ጥያቄ ለመፈናጠጥ እየሞከሩ ነው ከነዛ መካከል ትላንትና አንዱን ተመልክተናል ሌሎች ደግሞ አሉ እንደነ ልደቱ አያሌው ምናምን ያሉ ማለት ነው አቶ ልደቱ አያሌው 45 ቀን የቀረው እያሉ ነው አሁንም መንግስት 45 ቀን ነው የቀረው 45 ቀን ነው በቃ በ45 ቀን ውስጥ እንጥለዋለን የ45 ቀን ሐሳቤ የ45 ቀን የትግል መንገዴ እያሉ ነው እነዛን ቅድመ ሁኔታዎች ግን በጥንቃቄ ካሟላናቸው 45 ቀን መሳይ በጣም የረዘመ የተጋነነ የሰፋ ቀን ከዛም ባለፈ አሁን ባንዳንዶቹ ሀገሮች እንደምናየው በሁለት ሳምንት በሶስት ሳምንት አምባገነኑን መንግስት ልናበረከከው እኔ እንደ 45 ቀን ነገር ጽንስ ነው ማለታችን አይዘነጋም ባለፈው እንደዛ ብለን ነበር አሁንም አቶ ልደቱ አያሌው እሱን 45 ቀን እያሉ ነው ከመጀመሩ ነው የሚቆጠረው ይሄ 45 ቀን አላቅ በአቶ ልደቱ ካላንደር 45 ቀን ስንት ነው በአቶ ልደቱ አቆጣጠር 45 ቀን ስንት ነው የሚቆጠረው ማለት በልደቱ ስንት ነው በስንት ነው የሚመነዝረው 45 ቀን ከመጀመሩ ስንቁጠር
በጣም በርካታ ጥያቄዎች የሚያስነሳ ጉዳይ ነው። አሁንም 45 ቀን እያለ ነው። እኔ ጽንስ አደረገው እንዴ ብያለሁ ባለፈውም፣ አሁንም ደግሜ የምጠይቀው እሱን ነው። በነገራችን ላይ አሁን እያሉ ያሉት ህዝባዊ አመፅ ተነስቷል። ለምሳሌ አሁን ታስታውሱ ከነበረ ልደቱና ራሱ ያኛው ይልቃል የሚባለው ግለሰብ ከልደቱ ጋር ሲከራከሩ ነበር። በትጥቅ ትግል መንግስት ይወድቃልና አይ በሰላማዊ ትግል የሚል ሙግትና ክርክር ማለት ነው። አሁን መሳይና ይልቃል እንዲህ እየተፋጠጡ ነው። እስቲ እዩዋቸው። ያለ ነገር ይዞ መሄድ አይቻልም ወይ? ሁለቱን እኮ መለያየት አያስፈልግም ነው የምልህ መሳይ። ይኸውልህ አሁን የህዝቡን ቢተኝነትም ከመጣ እኮ አሁን መሳይ መንግስትን እንዲጠላ አድርገውት እኮ የትጥቅ ትግል እኮ ያመጣው ጭምር ትግል ነው። ዝም ብሎ ሰላማዊ ትግል ስለሰራ ይመጣ አይደለም። አሁን አይደለም መንግስት በኢኮኖሚው ሲዳክም፣ ጦርነት ሲያደርግ፣ በህዝብ ሲጠላ በሚያደርገው ነገር ሁሉ ስርዓትና ህግን ማስከበር ሳይችል፣ ልማትን ማምጣት ሳይችል ኢኮኖሚው ሲወድቅበት ያ የትጥቅ ትግሉ ያመጣው ጫና ህዝቡም የከተማው ህዝብም እንዲነሳ አደረገው። ስለዚህ ሁለቱ ትግል የተያያዘ ነው። አንደኛ መጀመሪያውንም ሲነሱ የስልት ምርጫ ፋኖ አላደረግም። ሁለቱም ምንድነው ትጥቅ የተቀላቀለበት ህዝባዊ እንቢተኝነት ነው የሚሉት እኮ ያስረስን የኔን ምን የተለያየ ቃለ መጠይቅ ወደ ኋላ ሄደው መሳይ እኔ የፋኖን ትግል እስከማቀው ድረስ በግልጽም ዛሬ ተናገር ካልከኝ ሲጀምሩ ጀምረው የማቃቸው ልጆች ጎጃም አካባቢ ያሉ ገና የፋኖን እንቅስቃሴ ማሰልጠን በተለያየ ቦታ በጎንደርም በሸዋም በወሎም በጎጃምም የአማራ ህዝባዊ ኃይል ብለው ማሰልጠን ሲጀምሩ ጀምረው ያለውን እንቅስቃሴን የማቀው በትጥቅ የታገዘ ህዝባዊ እንቢተኝነት ነው የሚለው ነው የነሱ ትግል። እንግዲህ እንደሰማችኋቸው ነው። በነገራችን ላይ እያለ ያለው ለእንተናራ ለዛኛው ራሱ አልተዋጠለትም። እንደዛ አይደለም ምናምን እያለ ሊያስረዳው እየሞከረ ምንም ማድረግ ሳይችሉ ሲቀሩ፣ ምንም ነገር መቆጣጠር ሲያቅታቸው ምን እያሉ ነው ያሉት? አይ ቦታ የመያዝና የመልቀቅ አይደለም የአመጽ ነው እንጂ ህዝባዊ ነው እንጂ የትጥቅ ትግል ምናምን አይደለም ማለት። እነኚህ ሰዎች እዚህ ጋር በነገራችን ላይ በደንብ መሰመርና መታየት ያለበት ጉዳይ ብዬ የማስበው የትግል መንገድ ሐሳቡ የላቸው። እንደው እንደታገል እንታገል፣ ወንዙ ወደ ወሰደ ይውሰደን፣ ጅረቱ ወዳደረሰ ያድርሰን የሚል ነው እንጂ አንድም ስር ያለው ይሄ ነው የሚባል ሁሉም ያሰመሩትና ተግባብተው ያጸኑት የትግል ሐሳብ የላቸው። ሁሉም አንድ የሆነ የትግል ሐሳብ የላቸው። አንዳቸውን ነው እንትን የሚሉት ማለት እንደሆነ ይሁን እንደ በእውቀቱ ስዩም ግጥም ማለት ነው። ይህንን ገለባ መንገድ ወዴት ነው ብለህ አትጠይቀው፣ የነገው ንፋስ ነው መንገዱን የሚያውቀው አይነት ነገር ማለት ነው። ትግሉ እንደሆነ ይሁን ነው፣ እንደተደረገ ይደረግ፣ እንዳደረሰ ያደረሰን ማለት እየተወያዩ ራሱ እየተነጋገሩበት እያታገልን ነው እያሉ ራስ በራሳቸው እየተማከሩ ምናምን አያውቁትም ስሩ ምን እንደሆነ። ህዝባዊ አመጽ ይሁን የትጥቅ ግራ የገባቸው አካላቶች አሁን ይሄን ሁሉ ነገር እያስወራቸው ያለው የሰሞኑ የተማሪዎች ጥያቄ ነው። የተማሪዎቹ ጥያቄ ስሩ ምን እንደሆነ፣ መፍትሄው ምን እንደሆነ፣ ከመንግስት የሚጠበቀው ምን እንደሆነ፣ ንግግሩ ምን ላይ መመስረት እንዳለበት ትላንትና አንስተናል። ግን እነኚህ ሰዎች እንደው ምንድን ነው የሆኑት? ማለት ምን አይነት የጤና መቃወስ ነው ያጋጠማቸው? ምን አይነት ክትባት ነው ያመለጣቸው? አንድም ቀበሌ መቆጣጠር አልቻሉም። እንደምታውቁት እዚህ ውስጥ የከተታቸው ተስፋ መቁረጥ ነው። ተስፋ መቁረጥ ነው። በነገራችን ላይ እንደው ምንም አይነት ትግል የሆኑ ሰው ያልሆኑ የሆኑ እንስሳት ራሱ የመብት ጥያቄ ቢያነሱ የእነሱን የመብት ጥያቄ ተከልለው ምናምን የሚመጡ ሰዎች ናቸው። ማለት የትኛውም ሐሳብ ላይ ለመፈናጠጥ የተዘጋጁ ሰዎች ናቸው። ያለ ርህራሄ ነው የሚፈናጠጡት። እንደምታውቁት ትግላቸው ምንም አይነት ህዝባዊ ዓላማ የለውም። ከኔፓል ህዝባዊ አመጽ በኋላ በጣም ማለዋል። ሰሞኑንም እንዳነሳውላችሁ አሁን የተማሪዎች ጥያቄ ሲመጣ አይምሯቸው ላይ ብቅ ያለው ምንድን ነው? ኔፓል ትዝ ብላቸው ነው እንዲህ የሚሆኑት። ግን አሁን ባለችው ኢትዮጵያ ያንን አይነት እንቅስቃሴ ማድረግ ይቻላል ወይ የሚለውን
ይደምሩታል፣ ይቀንሱታል። እሱን እንዲያደርጉ አንጠብቅም። እሱን እንዲያደርጉ ከጠየቅንና ከጠበቅን እኛ ራሱ ጨካኞች ነን። ማለት የትግል ስልት መሰረት የሌላቸው ሰዎች እንዲህ አይነት ጉዳዮችን ተነጋግረው አውርተው ያስረዱናል ወይ እዚህ ላይ መሰረት ያለው መረዳት ይኖራቸዋል ብሎ ማመን ችግር ነው። ይልቃል ሲጀመር ተዉት። ይልቃልና ያው ሲያወያየው የነበረው ግለሰብ ተዋቸው። የእነሱን ነገር ተዉት። እንደው ምን አይነት ሰዎች እንደሆኑ ማለት አለማወቅ ይቀናባቸዋል። አለማወቅ ይቀናባቸዋል። አለማስተዋል ይቀናባቸዋል። ምን ይሉኛል የሌለበት ይሉኝታ የሌለበት እንደው በቃ ፍጥጥ ብሎ አላዋቂነትን መቸብቸብ እንደው በቃ ፍጥጥ ብሎ አለመረድ። እኔ ምን አይነት ክትባት እንዳመለጣቸው አላውቅም። እስከዛሬም ያልተመለሰልኝ ጥያቄ ነው። ምን አይነት ክትባት ነው ያመለጣችሁ? ማለት ምንድን ነው የሆናችሁት? እኔ ግራ ነው የሚገቡኝ። በጣም ነው የሚያሳዝኑኝ። ማለት እኔ እንጃ አላውቅም። ልደቱ አያሌው ህዝባዊ አመፅ ተነስቶ መንግስትን መገልበጥ እንደሚቻል እያነሳ ነው። አዲስ አበባ ማለት ያሳዝነኛል። ልደቱ ማለት ያሳዝነኛል ማለት በጣም ነው የሚያሳዝነኝ። ይህንን እንዲህ እንደጓጓ መቅረቱ ይሄ አዲስ አበባ አመፅ ምናምን የሚለውን ነገር ሳያየው መቅረቱ ያሳዝነኛል። ማለት አለማየቱ አይደለም ያሳዝነኝ፣ ለማየት አለመታደሉም ጭምር ነው። አይም አዲስ አበባ የተገነባችበት እንደው መንግስት ለሆነ ለአንድ ቀን አምጥቶ ቢያሳያቸው እንደው ቁርጥ ቢልላቸው አዲስ አበባ የተሰራችበትን ዘመናዊ ቴክኖሎጂ መንግስት ያዘመናቸውን ቴክኖሎጂዎች በፍጹም መሞከር እንደማይቻል ማድረግ እንደማይታሰብ ጭምር እንደው ባዩት እንዴ ማለት አዲስ አበባ የምትጠበቀው እኮ በአንድ ለአምስት አይደለም። አዲስ አበባን የሚጠብቃት ላይክ ብርጌድ፣ ኮመንት እዝ፣ ዩቲዩብ ምናምን ኮሎኔል እኮ አይደለም። ያመሃል እንዴ እናንተ ነገሩን ሁሉ በላይክ እዝና በኮመንት ብርጌድ ነው የምታሰሉት። እንደዛ አይደለም። አዲስ አበባ ዓለም በደረሰበት የቴክኖሎጂ አቅም ነው እየተሰራችና እየተገነባች ያለችው። እናንተ አዲስ አበባ ውስጥ አመፅ ለመቀስቀስ እንዲህ በምትመኙበት ጊዜ አዲስ አበባ ሁለት ትልልቅ የቢዝነስ ፎረሞችን እያስተናገደች ነው። የማሌዥያ ኢትዮጵያ የቢዝነስ ፎረም እና የሳውዲ ኢትዮጵያ ቢዝነስ ፎረም። እነዚህ ሁለት ፎረሞች ላይ የሚሳተፉ ትልልቅ ዲፕሎማቶች አሉ። በጣም ትልልቅ ማለት ነው። አዲስ አበባ በየጊዜው ዲፕሎማቶችን ተቀብሎ መመለስም ይችል። እናንተ መበጥበጥ ስለማትፈልጉ አይደለም። እናንተ የምትልኳቸው ሰዎች መበጥበጥ ስለማይሹ አይደለም፣ ስለማይሞክሩ አይደለም፣ ስለማይችሉ። የማይችሉት ለምንድን ነው? መንግስት የአዲስ አበባን ሰላምና ደህንነት ማስጠበቅ የሚችልበትን ቴክኖሎጂ በብቃት በመገንባቱ። ይሄንን እመኑ። ማለት እንደው ውለታው እንደው ገባ ብለው አንድ ቀን አይቶ ቢወጡ ቢቆርጥላቸው ጥሙ ብዬ ነው። ግራ የገባው ነገር ርህራሄ የላቸውም። ዛሬም እንደ ትላንቱ በአዲስ አበባ እንትን እልቂት ለመፍጠር ነው የሚመኙት። አልበቃቸውም። ሌሎች ቦታ ላይ የፈጠሩት ጥማቸው አልቆረጠላቸውም። በሌላ አካባቢ ላይ ባመጡት ችግር ማለት የሚያሳዝነው አይሳካላችሁም ነው። አይሆንላችሁም። አይሆንም። አሁንም እችን የተማሪዎች አመፅ ሳይ ኦኬ በቃ አሁን እንትን ብሏል፣ ህዝቡ ተነስቷል፣ እኛም እየመጣን ነው አለ። አይኩም ክናቴ ላፍዳገት የለው። ይሄንን ህዝባዊ አመፅ ምናምንም እዛው ሀገረ ካውፒ ልቦለዱ ላይ መሞከር ነው። ኢትዮጵያ ልቦለድ አይደለችም ለኛ። ኢትዮጵያ ለኛ ልቦለድ አይደለችም። ኢትዮጵያ የምትነካ የምትዳሰስ ትልቅና ጥልቅ ሀገር ናት። ልቦለድ አይደለችም። እንዲህ አይነት ስልታችሁን እዛው ልቦለዳችሁ ላይ ሞክሩት። ሰሞኑን አጀንዳ አጥተዋል። የሚያለቅሱበት የሚጮሁበት አጀንዳ አጥተዋል። ያ በሆነበት ሁኔታ ላይ እቺን የተማሪዎች ምናምን አገኙ። እኔ ይገርመኛል። አንድ ነገር ግን በእውነት እንደው ከገባቸው ቁርጥ ካለላቸው አጽንኦት ሰጥቶ መናገር የሚያስፈልገው አንድ ጉዳይ በአመፅ መንግስት መሆን አትችሉም። ቁርጥ ይበልላችሁ። አሁን ሰሞኑን ምንድነው እዚህ ሱዳን ላይ የሻዕቢያ ፖለቲከኞች ጠርተዋቸው የተማከሩትን አጀንዳ ለማስፈጸም ነው እንዲህ የሚባትሉት። አያሳዝኑም? ግን ምን ያላሉት አለ። ባለፉት
6 5 ምናምን ዓመታት ያሉትን ተዉት። ባለፉት 2 እና 3 ወራት ምን ያላሉት አለ? አሁንም 45 ቀን እያለ ነው እንግዲህ አንደኛው ከተባሉ ነገሮች ውስጥ ከመጀመሩ እንቁጠርላችሁ ማለት ከመቼ ይቆጠር? ሰው እንዴት ሀገሬ ውድቅ ትልልኛለች ብሎ የሚያስብበትን ቀን እለት ቀን እየከፋፈለ እንደ ሽልማት ቀን ይጠብቃል? ግራ የገባው ነገር እኮ ነው። ግራ የገባው ነገር ማለት የተምታታ ነገር። ለምን በዚህ መጠን እንትን እንዳላችሁ አልገባኝም፣ ሊገባኝም አይችልም። የነኚህ ሰዎች እንትን እንደምታውቁት ዲስከቨር አልተደረገም፣ ገና አልተደረሰበትም። እንዴት ነው ዲስከቨር የሚደረገው አላቅም። ግን በዚህም ተባለ በዛም እያንዳንዱ ለትግል ለምናምን ብለው የያዙት ሐሳብ አመድ ሆኖባቸዋል። እጃቸው ባዶ ቀርቷል። እጃቸው ላይ ምንም የቀረ ነገር የለም። ኢትዮጵያን ለመጣል፣ ኢትዮጵያን ለማንበርከክ፣ ኢትዮጵያን ለማውደም የሸረቧቸው ሐሳቦች በሙሉ ከአቅማቸው ውጪ በሆነ መልኩ ከቁጥጥራቸው ወጥቷል። ይሄንን በደንብ አድርገን ማወቅ፣ ይሄንን በደንብ አድርገን መረዳት አለብን። ተስፋ የቆረጠ የማይሞክረው ነገር የለም። እነኚህ ሰዎች ነገ ከነገ ወዲያ የባልና ሚስት ጸብም ለመፈንቅለ መንግስት ጥቅም ለማዋል ሊመጡ ይችላሉ። መረዳት አለባችሁ። ሰሞኑን ደጋግሜ እንዳልኳችሁ ተመኝቶ ማጣት በጣም ከባድ። እነሱ ደግሞ ተመኝቶ ያጡት ነገር በጣም የከበደውን ያሳዝናሉ። እኔ ያሳዝኑኛል፣ በኩል እኔ በጣም ስለሚያሳዝኑኝ ያሳዝኑኛል ስላችሁ ደግሞ እንዲህ መዳከር፣ አሁን እንደው እያደሩ መቅለል፣ እያደሩ ቁልቁል መሄድ፣ ህዝባዊ አመፅም መንግስት ግል በጣም የለም እያማራችሁ ይቀራል። የበሬው ምን ይወድቅልኛል ብሎ ኳላ እንደሚከተለው ምን ስትከተሉ ትኖራላችሁ እንጂ የሚወድቅ ነገር የለም። ኢትዮጵያ ከመቀጠልና ከመቀጠል ውጪ ምርጫም አማራጭም የላት ማለት መፈንቅለ ወሬያቸው ሁሉ እንዴት ይዘገንናል። መፈንቅለ መንግስት፣ መፈንቅለ ምናምን፣ መንግስት አበቃለት፣ ህዝባዊ አመፅ፣ እንትን አመፅ እየመጣን ነው፣ ተደራጅተናል ማለት መፈክር እንዲህ ጥንቡን ይጥላል ማለት የሚስማማና የሚግባባ ጫጫታ እንኳን መፍጠር እንዴት ያቅታችኋል? እንዴት ይከብዳችኋል? እሱን ማድረግ ትንሽ እንኳን የሚቀራረብ ነገር ማድረግ ይከብዳችኋል? ትንሽ ከምኑም የሉም። ከምኑም ነው የሌሉት ማለት ሊይዙት ሊጨብጡት የማይችሉት አይነት ሁኔታ ነው የገጠማቸውና ተሸናፊነታችሁን ተከናንባችሁ፣ ውድቀታችሁን ተከናንባችሁ፣ ውርደታችሁን ተከናንባችሁ ቁጭ ነው ማለት ያለባችሁ። ከአንድ ወር ከሁለት ወር ምናምን በኋላ ደግሞ ይሄንኑ ሲደግሙት ትሰማላችሁ። ይሄንኑ ይደግሙታል ራሱን 45 ቀን ይላሉ። የዛኔ ምንዛሬው ስንት እንደሆነ እንጠይቃለን። እና እስቲ መሰረት ያለው ሐሳብ እንኳን ይዛችሁ ኑ። አሁን እንደው ለነዚህ እኔ ሁሌ እኮ ነው የምጠይቃችሁ። ለነዚህ አሁን ለነዚህ ሀገር አይደለም እንደው ሀገሬ ብስኩት ይሰጣል። ትልቋን ሀገር አይደል ሀገሬ ብስኩት ይሰጣል አይሰጥም? ምንም ለምናቸውም እኔ አንዳንዴ ለመግለጥም ይዳግቱኛልና እድሜያቸውን ሁሉ ተበልተው ተቀርጥፈው ሽንፈታቸውን ተከናንበው የኖሩ ሰዎች ዛሬ ድንገት መጥተው እንዲህ አይነት ጫጫታ ሲፈጥሩ ማየት በጣም ነው የሚያስቀውና ይልቃል ቶት እሱ እንትን ነውና አዲስ አበባም ኢትዮጵያም በምታስቡት ስሌት ግን የሚቀጥሉበት ምንም አይነት ሁናቴ የለም ማለት ነው። ፈልገው ትግሉ ባዶ ነው፣ መጎምጀት ነው ማለት ይሄ ጫጫታ ሲንድረም ነው። በቃ የኢትዮጵያን መንኮታኮት ልክ ቁርጥ ሻቢያን የመሰለ ሰሞኑ ዶክተር ጌዲዮን ጢሞቴዎስ እንዳሉት ቁርጥ ሻቢያን የመሰለ በኢትዮጵያ መንኮታኮትና በኢትዮጵያ መውደቅ ላይ የተመሰረተ ኢትዮጵያ ስትወድቅና ስትንኮታኮት መንግስት ሲደክምና ሲንኮታኮት ምናምን እኛ የገዘፍን እንሄዳለን የሚል ጥሎ መግዘፍ ብቻ የሚያስብ የወረደና የወደቀ ሐሳብ ነው በውስጣቸው ያዘሉትና እንዲያም አሉ እንዲህም አሉ። ግን ምንም የሚያሳኩትም እዚህ ግባ ቢባል የሚያመጡትም ውጤትም የለም። ራሳቸው እርስ በራስ የሚግባቡበት ሐሳብ እንኳን ስለሌላቸው ማለት ነው። እሱን በደንብ አድርጎ መነጋገር ያስፈልጋል። እንዲቹ እንደጎመጃችሁ ኢትዮጵያ እየቀጠለች ትሄዳለች። እንዲቹ እንደጎመጃችሁ አይዟችሁ ነው የምለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም
ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ቸር ቆዩን። የነገ ሰው ይበለን። ቺየርስ